ፌሚኒዝም በኢትዮጵያ ይዞ እየመጣ ያለው የመብት ተቆርቋሪነትን ሳይሆን አደጋ ነው። የፍሎህ አካባቢ አንድ ላይ እንታጠብ አንድ ላይ እንገኝ ምን ጀርባህን ልሽህ ግብረ ሰዶማዊነት ለኢትዮጵያ ስጋት ነው። በማህበረሰብ አቀፍ እንቅስቃሴዎች በየቤተ እምነቱ በፓስተሮች በሉት በኡስታዝ በሉት በክህነት አገልግሎት በገዳም እንቅስቃሴ በሉት በኦርቶዶክስ ተዋሕዶ ቤተክርስቲያንም በጣም ስር ሰደድ የሆነ አደጋ ያደረሰ ያለ ጉዳይ ነው። በአገልግሎት ትልልቅ በሆኑ ሰዎች ጭምር ይቀነቀናል ይፈጸማል። ብዙ ማስረጃዎች አሉ። እንደውም ሴት ልጅን እኩል ለማድረግ ሳይሆን ሴት ልጅ እንደውም መሪ የምትሆንባቸው በጣም ብዙ ጉዳዮች እንዳሉት ቴዶ ዘሩፋኤል ያምናል። ሰላምና ጤና ጸጋና በረከት መልካም የሆነ ነገር ሁሉ ለሁላችሁ ይሁን ከሁላችን ጋራ ይሁን። ቴዶ ዘሩፋኤል ነኝ በቴዶ ቲዩብ ላይክ ሼር ሰብስክራይብ ኖቲፊኬሽን ኦል አድርጋችሁ ስለምትከታተሉ በእውነት በጣም አመሰግናለሁ። ታዲያ ይህንን አድርጋችሁ ደግሞ ቤተሰብ ያልሆናችሁ ቶሎ እናንተም ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በዚሁ አጋጣሚ ጥሬን አስተላልፋለሁ። እነሆ ቴዶ ቲዩብ በዛሬው ቆይታችን ፌሚኒዝም በኢትዮጵያ ምን አይነት መልክ ነው ያለው የሚለውን አንዳንድ መረጃዎችን እንጠቃቀሳለን፣ መረጃዎችን ሰጣችኋለሁ ማለት ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። ካፍታ ቆይታ በኋላ እንመለሳለን። ሰላምና ጤና ጸጋና በረከት ቴዶ ዘሩፋኤል ነኝ በቴዶ ቲዩብ ተመልሰናል። እንግዲህ ስንመለስ ፌሚኒዝም በኢትዮጵያ ምን አይነት መልክ አለው ጥቂት ነገሮችን እንዳስሳለን። እንግዲህ ፌሚኒዝም ሐሳቡ ጽንሰ ሐሳቡ ምንም የሚያጋጭ አይደለም። የሴቶች መብትን ማረጋገጥ የሚል መልክ አለው። እንግዲህ በዓለም አቀፍ እንቅስቃሴ ብዙ ተግባራት ይፈጸሙበታል፣ መልካም ነገሮችም ይደረጉበታል። በኢትዮጵያ ግን ፌሚኒዝም እየተቀነቀነ ያለው እንዴት ነው? ምንስ እየተሰራበት ነው? ለምንስ መጠቀሚያ እየሆነ ነው የሚለውን በእውነት ማየት ይጠበቃል። እንግዲህ ኢትዮጵያ ውስጥ የሆኑ ሐሳቦችን አሸንፎ እንዲገኙ ለማድረግ ሲታሰብ ቅባቱ ያምርና ውስጡ ግን ሐሳቡ ሌላ ነው። እንግዲህ በሌላው ዓለም በነፃነት ከሚደረጉ ኢትዮጵያ ውስጥ ግን በማህበረሰብም በሃይማኖቶችም በፍጹም ውግዘት ከሚገጥማቸው ጉዳዮች መካከል አንደኛው ግብረ ሰዶማዊነት ነው። ግብረ ሰዶማዊነት በምንም አይነት ደረጃ ቅቡል አይደለም። ከዚህ ቀደም አንዳንድ የሚታዩ እንኳን ነገሮች ሲታዩ ፍጹም ማህበረሰቡ ሲጸየፋቸው እንመለከታለን። ታዲያ ፌሚኒዝም በዚህ መንገድ ለምን መጠቀሚያ እየሆነ ነው የሚለውን ያው ከንግግር መረዳት ይቻላል። አንዳንድ መረጃዎችን እንመለከታለን። እንግዲህ ከሰሞኑ አንድ ቪዲዮ በጣም በበርካታ ሚዲያዎች ሲተኮር ሲመለከት ነበር፣ ሁላችንም እያየነው ነበር። ይሄንን ቪዲዮ እስቲ በጋራ እንየውና አንዳንድ ትንታኔዎችን እንሰጥበታለን። ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ። እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። እሷ ግን አልተደሰተችም። ለሴክስ ምን አይነት እንትን ነው የሚኖራት? ቾር ነው የሚሆንባት ወይም ደግሞ ስራ ነው ለሷ። አሁን እንደ ዕቃ ማጠብ ነው በቃ። ቼክ ሊስት ነው። ለባሌ ዛሬ ሴክስ መስጠት አለብኝ፣ ዕቃ ማጠብ አለብኝ፣ ምግብ መስራት አለብኝ ምናምን ይሆናል። የሆነ ጓጉታ የምትጠብቀው ነገር ራሱ አይሆንም። ለምን? በወንዶችና በሴቶች መካከል ያለው ይሄ የሴክስ የምንለው ነገር ራሱ አንደርስታንዲንጉ ራሱ በጣም ዲስቶርትድ ስለተደረገ ማለት ነው። ሌላ ልብ በሉ፣ በሴቶችና በወንዶች መካከል ያለው የዚህ ግብረ ስጋ ግንኙነት ወይም በግንኙነት ያለው አጠቃላይ ሁኔታ ዲስቶርት ሆኗል እያለችን፣ ያ ማለት በወንዶችና በሴቶች በሌሎች አልሆነ። እንግዲህ ሰው የወሲብ ስሜቱን ለማርካት እንግዲህ ብዙ አይነት ነገሮችን ይጠቀማል። የተፈቀዱም ያልተፈቀዱ መሆን የሚገባቸውም የማይገባቸውም ማለት ነው። እንግዲህ እህት እንደምትናገረው እንግዲህ እህት የምለው ያው በሚገባኝ መልኩ ነው እንደምትናገረውና እንደምትገልጠው በጣም የሴክስ ፍላጎት ካለመጣጣሙ የተነሳ ሴቷ እንደ ዕቃ ማጠብ አቅልለዋለች ነው። የወሲብ ስሜት በራሱ እንደዚህ ነው የሚለውን ስንመለከት በጣም በፈለግነው ቁጥር የምንሰጠው ህይወት ነው የሚመስለኝ። እንደዛ እስቲ እንጨርሰውና ግድ የለም ዋናውን ነገር እነጋገርበታለን። የሳነው ነገር ፖርን ምን አይነት ሜሴጅ ነው ለወንዶች እያስተላለፈ ያለው? ዝም ብሎ ሄዶ እያጣፉ ሚራቅ እየተፉ የሆነ ነገር ማድረግ፣ ዲስሪስፔክት ማድረግ ምናምን ብዙ አለመጣጣሞችን እያስተናገደ ነው። ኢቭን ሴክስ ላይፍ የምንለው ነገር ሁክአፕ ካልቸር ራሱ በጣም ፋክተር ያደርጋል እዚህ ኮንቨርሴሽን ውስጥ ማለት ነው። ግን እነዚህ ነገሮች ለብቻቸው መፍትሄ የሚሰጣቸው ነገሮች ናቸው። ለብቻቸው መፍትሄ የሚሰጣቸው ነገሮች ናቸው አለችን።
መፍትሄውን ስጠቁም አላየውም። ሙሉ ኢንተርቪውን ለመከታተል ሞክሬያለሁ። ዋናው ሐሳብ ደጋግማም ስታነሳው የነበረው ይሄንኑ ነው። በቃ እንትን ተደርጓል። በጣም ሴት ልጅ እዚህ ውስጥ ጥሩ አይደለችም። በቃ ጥሩ ስሜት አይሰማትም። ወንዱ ስሜቱን ተወጥቶ ነው የሚያልፈው ምናምን። ሴት ልጅ በጣም ራሷ ነው አርክሳ እያወራች ያለችው በእውነቱ ከሆነ ማለት ነው። እንመልከተው እንግዲህ በጋብቻ ወቅት የግንኙነት አለመጣጣም ያጋጥማል። ይሄ የሚያጋጥመው እውነት ኢትዮጵያ ውስጥ ለሴት ልጅ ክብር ካለመስጠት ነው። ከጋብቻ ውጪ ለሚደረጉ የግብረ ስጋ ግንኙነቶች ብዙ አይነት ትንታኔዎች ልንሰጥ እንችላለን። እዛ ውስጥ አልገባም። በጋብቻ ህይወት ውስጥ ግን የግንኙነት አለመጣጣም በትክክል የሚያጋጥመው ሴቷን ወንዱ ባለማክበሩ ብቻ ነው ወይም ነው አይመስለኝም። ከ90 በመቶ በድፍረት መናገር የምንችለው ከ90 በመቶ በማይተናነስ ሁኔታ ህመም ከሚያመጣቸው ነገሮች ወይም ስንፈተ ወሲብ ህመም ነው ሲጠራ ያው ሊባል የሚችለው። ስለዚህ ከዚህ ነገር መግጠም ጋር የተያያዙ ከጋብቻ በፊት እንግዲህ ብዙ አይነት አመክንዮዎች አሉት የስንፈተ ወሲብ መምጫዎች። አንዳንዴ በሚደርስ አካላዊ ጉዳት ይሆናል። ባይ ኔቸርም ሬርሊ ሊሆን ይችላል፣ ባይ ኔቸርም ሊያጋጥም ይችላል። እንዲሁ ደግሞ ከጋብቻ በፊት በጣም የተደጋገመ እና የተበሻቀጠ የግንኙነት ልምድ ካለ በራሱ ወደዛ ይወስዳል። እንግዲህ ይሄ ሳይንሱ እንደሚለው ይሄንን ለማድረግ ግን በርካታ የሆኑ መንፈሳዊም የሆኑ በሳይንሱም ረገድ ያሉ ህክምናዎች አሉ። ወንድ ልጅ እንደውም በጣም በብዛት ሲጨነቅ የምናስተውል ይመስለኛል። ብዙ ሐኪሞች ሲመክሩም በማህበራዊ ሚዲያም አንዳንድ በዚህ ጉዳይ ላይ በጣም ስፔሻላይዝድ አድርገው የሚናገሩ በጣም ብዙ የህክምና ባለሙያዎች አሉ። ስለዚህ ይህን ክትትል በበርካታ ጎዳናዎች መልካም ሆኖ እንዲጠናቀቅ ለማስቻል ወይም በጣም በቃ እንደው ይሄ ነገር ተፈቷል እንዲባል ለማድረግ የሴቶች ወይም ደግሞ በትዳር መጠሪያቸው ሚስቶች የሚያደርጉት አስተዋጽኦ ከፍተኛ እንደሆነና አብረው እንዲያክሙ ሁሉ እንደሚጋበዙ እናውቃለንና ከዛ አንፃር የሚታይ ሆኖ ሳለ ነገር ግን ሴቷን ያለማክበር የመናቅ በቃ የታባቷ ብሎ ዝም ብሎ ብቻ እንትን ብሎ የመሄድ አይነት ነገር አድርጋ ስታወራ ትታያለች። እንግዲህ ይሄ ሐሳብ ወደ ሌላ ወደምትፈልገው አቅጣጫ ነገሩን ለመምራት ነው። እንግዲህ እንደነገረችን በወንድና በሴት መካከል ያለው የግንኙነት ሁኔታ በአጠቃላይ ተዛብቷል ብላናለች። ጣዕም አልባ ይሄ ትርጉም አልባ ሆኗል፣ በጣም ዲስቶርት ሆኗል ብላ ነው ራሱ የገለጸችልንና በዛ ደረጃ ነው ያለው እያለችን ነው የምትገኘው። ስለዚህ ይህንን ለማከም እሷ ሌላ መድኃኒት ነው ያላት። ይህ እንግዲህ ሌላ መድኃኒት እየተባለ የሚገለጠው በፌሚኒዝም በኢትዮጵያ መግቢያ መንገድ እየሆነ ያለው ለግብረ ሰዶማዊነት መሆኑ በቂ የሆኑ ማሳያዎች አሉ። ግብረ ሰዶም በኢትዮጵያ ስጋት ነው። ስጋትነቱ ግን በሚታይ ሳይሆን በማይታይ ደረጃ ነው። አሁን ነው እንደውም ብቅ ማለት እንግዲህ የማህበራዊ ሚዲያው በጣም እየተቀጣጠለ መምጣት በድፍረት እንደዚህ አይነት ነገሮች ፊት ለፊት እንዲቀነቀኑ ሴቶች ከሴቶች ወንዶች ከወንዶች አጓጉልና ያልተለመዱ ለዚህም ነገር መጠቀሚያ የሆኑ ሲምቦሎች ጭምር እንቅስቃሴው ላይ መስተዋል የጀመሩት አሁን ነው። ቀድሞ ግን በርካታ የሆኑ ድማቶች አሉት። ይሄ ነገር በጣም በበርካታ አይነት መንገድ ሲፈጸም ሲሰራ የኖረ ነው። ለምን ቴዶ ዘሩፋኤል ይሄንን ይናገራል የምትሉ ከሆነ ፌሚኒዝም በኢትዮጵያ በእውነት ከዚህ ከግንኙነት አለመጣጣም ውጪ በሴት ልጆች መብት መከበር ዙሪያ በጣም ሊሰራባቸው የሚገቡ ብዙ ነገሮች አሉ። እንግዲህ ገና ታዳጊ ሀገር እንደመሆናችን መጠን ብዙ ነገሮቻችን በጣም ትራዲሽናል እና በጣም ኋላ ቀር ነው። እርግጥ ትራዲሽናል የሆነ ነገር ሁሉ ኋላ ቀር ነው ማለት አይቻልም፣ ግን ኋላ ቀር የሆኑ አስተሳሰቦች ኢትዮጵያን የሚጎዱበት ሁኔታ አለ። ሴት ልጅ በማህበረሰብ በኩል የሚሰጣት ትኩረት አናሳ ነው። ከጋብቻው ውጪ በሆነ ሁኔታ የሴት ልጅ ያስገድዶ መደፈር በብዙ አይነት መንገድ ፌሚኒዝም ላይ ሊቀነቀን የሚገባው ጉዳይ ሆኖ ሳለ ዘሎ ሴክስ ላይ መነከር እንግዲህ በሀገራችን ከ80% በላይ የሚሆነው ማህበረሰብ የሚኖረው በገጠሩ ክፍል ነው። እዛ አካባቢ ስላሉ ጥቃቶች ብዙ መሰራት እየተቻለ ነገር ግን በጣም ስለ ቀበጠ የግንኙነት የግብረ ስጋ ግንኙነት አውጥቶ እንደው በጣም ተጎዳንበት ማለት አህያውን ትቶ ዳውላውን ይሆናል። ስለዚህ ይሄ ነገር ሐሳቡ እየተንደረደረ ያለው ወደ ምንድነው? እቺ ልጅ እንግዲህ ይሄንን ስሜትና ፍላጎት ለማግኘት ከተባዕታይና አንስታይ ጾታ እይታዎች እንውጣ የሚል መልእክት ነው ያለው። ምክንያቱም
በቃ አቅልለዋለች ከወንዱ ጋር ያለውን። ስለዚህ ያንን ለማርካት ሌላ አይነት ምርጫ ሊኖራት ይገባል። ስለዚህ ግብረ ሰዶማዊነት በኢትዮጵያ በወንዶች በኩል እንዲገባ ሲደረግ ወይም በጌ በኩል እንዲገባ ሲደረግ በምን አይነት መልኩ ነው በዋነኝነት የሚገባው? ይሄ ከተንኮሉ ከሴራው ባሻገር ወንዶች በግብረ ስጋ ግንኙነት ከሴቷ ጋር ከመገናኘት ይልቅ ይሄ ፖርኖግራፊዎችን ምናምን በመመልከት ራስን በራስ በማርካት ላይ ይመሰረታል። ከዛ ያ ሰውዬ ራሱ ላይ ከሚያደርገው ነገር ይልቅ ከሌላው ተመሳሳይ ጾታ ጋር እየተያየ መፈጸሙን እንደ አንድ ኩራት ይቆጥረውና ያደርገዋል። ከዛ ምን ያጋጥማል? ወደዛው ህይወት እየተሳቡ መግባት እንትን ይላል። የፍሎህ አካባቢ አንድ ላይ እንታጠብ፣ አንድ ላይ እንገኝ፣ ምን እኔ ጀርባህን ልሽህ ጀርባዬን ልሽኝ በሚል በጣም ቀለል ባሉ የንግግር አይተሞች ይጀመርና ከፍ ወዳለ ወደ ግብረ ሰዶማዊነት ይሸጋገራል። በጌው በኩል በዚህ አይነት መንገድ ይገባል። ሌሎች አይነት የተንኮልና የአስገዳጅ እንቅስቃሴዎች እንዳሉ ሆነው በትምህርት ቤቶች አካባቢ ምናምን የሚደረጉ ነገሮች እንዳሉ ሆነው ማለት ነው። በሴቶች በኩል ደግሞ እንደዚህ አይነት የተቀደሱ የሚመስሉ ነገር ግን አወኩልሽ የሚመስል እንግዲህ ከዚህ ኢንተርቪው በኋላ እቺን ሴት አዎ ልክ ነሽ ብሎ ተንደርድሮ የሚያናግረው ምን ያህሉ ነው ማየት ነው። እቺ ልጅ ወዴት ነው የምትመራው ይገማል። ስለዚህ በእንደዚህ አይነት መልኩ አወኩላችሁ እና ኑ ላኖራችሁ የሚመስሉ አይነት አካሄዶች ይስተዋላሉ። ይሄ መተቃቀፉ፣ መተሻሸቱ፣ ጡትሽልየው፣ ዳሌሽልየው፣ ዙሪልሽ ይመጣል። በዚህ ሁኔታ ውስጥ እየተጋጋሉ ወዳልሆነ ምዕራፍ ይኬዳል፣ ይጀመራል ሌዝቢያን ላይፉ ማለት ነው። ስለዚህ በዚህ አይነት መንገድ የሚደረግ እንግዲህ አንዱ ካንዱ የመሳሳብ ነገር ነው ማለት ነው። አንድ ቪዲዮ ልጋብዛችሁ፣ እሱን ተመልክተን እስቲ እንምጣ። እኔ ግብረ ሰዶም ነኝ። አሁን ምን ልታረግ ነው የመጣው? ሰው ላገኝ ማለት ምን ልታረግ? ወንድ ላገኝ። ከወንድ ጋር ምን ልታረግ? ልገናኝ። ሴክስ ልታረግ አይደል? ከወንድ ጋር ሴክስ ልታረግ አይደለም። አንተ ቶፕ ነህ። ምንድነው ግብር ምንድነው? እኔ ቶፕ ነኝ ማለት ነው። ቶፕ እኔ ከላይ ነኝ፣ አድራጊ ነኝ። ምን ያህል ጊዜ ቆይታለህ እንደዚህ አይነት ጉዳይ ውስጥ? አንድ አመት ከምናምን። መጀመሪያ ከማን ጋር ለመጀመሪያ ጊዜ ያደረከው? አላስታውሰውም። አራሱ ተመለስን። እንግዲህ ምን አይነት ቪዲዮ ነው ያመጣብን? ድምፁ የጎረነነ መልኩ የተሸፈነ ካላችሁ ሚስጥራዊነቱ መጠበቅ ስላለበትና በዚህ ጉዳይ ላይ የሚሰሩ ስራዎች እንዳይደናቀፉ ከመፈለግ ነው። ግብረ ሰዶማዊነት ለኢትዮጵያ ስጋት ነው። በማህበረሰብ አቀፍ እንቅስቃሴዎች በየቤተ እምነቱ በፓስተሮች በሉት በኡስታዝ በሉት በክህነት አገልግሎት በገዳም እንቅስቃሴ በሉት በሁሉም መልኩን እያሳመረ በመካከላችን ለማደግ እየተንደረደረ ያለ ጉዳይ ቢኖር ግብረ ሰዶማዊነት። ለማንም አልራራውም፣ ለማንም አልሳሳውም። እንትና ቤት ነው እንትና ቤተ እምነት ነው ብቻ ያለው ምናምን ልላችሁ አልወድም። በኦርቶዶክስ ተዋሕዶ ቤተክርስቲያንም በጣም ስር ሰደድ የሆነ አደጋ እያደረሰ ያለ ጉዳይ ነው። በአገልግሎት ትልልቅ በሆኑ ሰዎች ጭምር ይቀነቀናል፣ ይፈጸማል። ብዙ ማስረጃዎች አሉ። ባይዘው ወቅቱ ሲደርስ ጊዜው ሲደርስ እንነጋገርባቸዋለን፣ እንናገራቸዋለን። ማስረጃዎቹንም እንደዚሁ እንዘረግፋለን ማለት ነው። ስለዚህ ጊዜው ግን ገና እንዳልደረሰ ነው የሚሰማኝ። ይሄንን ያመጣውበት ምክንያት ግብረ ሰዶማዊነት በኢትዮጵያ ስጋት የሚሆንበት መንገድ ከፍተኛ መሆኑን ለማሳየት ነው። ፌሚኒዝምን በኢትዮጵያ እንደው ቴዶ ዘሩፋኤል እንዴት የፌሚኒዝምን ሐሳብ ይቃረናል የምትሉ ከሆነ በፍጹም የሴት ልጅን መጎዳት የሴት ልጅን ተጽዕኖ በጽኑ የሚያወግዝ ቴዶ ዘሩፋኤል ነው ያለው። ባሳለፍናቸው ጊዜያት በጣም ከፍተኛ ህዝብ የተነጋገረባቸውን 3 የሴት ልጅ ጉዳቶች በከፍተኛ አይነት ልዕልና የህፃን ሄቨንን ወደ 3.3 ሚሊዮን ቪው ነው የነበረው በቲክቶክ። ድምጻችን ይደመጥ። የክልል ፍርድ ቤት ለፌደራል ፍርድ ቤት ያስረክብ። የፌደራል ፍርድ ቤት ሞት ይወስን። ክብርት ፕሬዝዳንት ይፈርሙ። ሲምቦ ብርሃኑ ትባላለች። በምዕራብ ሸዋ ነው ይሄ ተፈጠረው። እንግዲህ በአራቱም አቅጣጫ የምንሰማው እንዲህ ያሉ ግፎች ገና ቦርቀው ያልጨረሱ ሴት ህፃናት ልጆች ላይ ይደርስና እንዲህ እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? እኮ መቼ ነው እቺ ሀገር እናት፣ ሚስት፣ እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? እንደዚሁ በኦሮሚያ ክልል ሸዋ አካባቢ ደግሞ እንዲሁ የተጠቃችን ህፃን ልጅ እንደዛው እሱም ከ200 ምናምን ሺህ በላይ ቪው ያለው ይመስለኛል።
ፋይናሊ እንደዚሁ ደግሞ በደምቢዶሎ ታጋቾች መካከል አንዷ የሆነችው አሁን ፋና ውሸት ያደረገው ማለት ውሸት ነው ብሎ ያለን የሴት ልጅን ጥቃት እንደዚሁ በከፍተኛ ደረጃ ድምጼን ከፍ አድርጌ ጠይቄያለሁ። ሴት ልጅ በማህበረሰባችን ውስጥ ከፍተኛውን ቦታ ልታገኝ ይገባል። እንደውም ሴት ልጅን እኩል ለማድረግ ሳይሆን ሴት ልጅ እንደውም መሪ የምትሆንባቸው በጣም ብዙ ጉዳዮች እንዳሉ ቴዶ ዘሩፋኤል ያምናል። ነገር ግን ይህን ቅባት ተቀባብቶ ግን ግብረ ሰዶማዊነትን ለማስረጽ የሚደረገው ጥረት ተስማሚ አይደለም። ብዙ ፌሚኒዝም እናቀነቅናለን የሚሉ ሰዎችም የዚህ ህይወት አካላት መሆናቸውን እንመለከታለን። ለምሳሌ በጠቅላይ ሚኒስቴር ቢሮ ደረጃ የውጭ ጉዳዮች አማካሪና እንደዚሁ ደግሞ ዘጋቢ የሆነችው ቢለኒ አንተም አንቱም አትበሉኝ አንቺም አትበሉኝ አቶም ወይዘሮም አትበሉኝ የሚለው ሐሳብ በጣም እንደቀላል ሲቀለድበት ነበር። ነገር ግን ይቺ ሰው የቀደመ ልምዷ እንደሚያሳየው በፌሚኒዝም ትልልቅ ስራዎችን እየሰራች እንደሆነች ያስታውቃል። እንግዲህ ፌሚኒዝምን ማቀልቀል ወይዘሮ አትበሉኝ አያስብልም፣ አቶም አትበሉኝ አያስብልም። ስለዚህ ሐሳቡ ሌላ ስለሆነ ግን እንደዚህ አይነት ነገሮችን ስታቀነቅን ተመልክተናታል። አረ ይሄ ነውር ነው እንላለን። በማህበረሰባችን አሁንም የተወገዘውን ተግባር ከመካከላችን ነቅለን ለመጣል በተለይ ወላጆች ልጆቻችሁን በደንብ ትኩረት አድርጋችሁ የሚያዩት የሚመለከቱት የሚነኩት የሚረግጡትን ቦታ በሙሉ ተቆጣጣሩ። ምክንያቱም ግብረ ሰዶማዊነት የዓለም ጸር እየሆነ እየመጣ ያለ ጉዳይ ስለሆነ ዘርን ይገታል፣ ዘርን ያቋርጣል። ስለዚህ በዚህ መልኩ በጣም አደገኛ የሆኑ እንቅስቃሴዎች አሉ። እንግዲህ እንደመጨረሻ ለኔ ሪፈረንስ ናት ማለት ይቻላል። በጣም ጀግና ነች። ራሷን ያው ላሉት ስጋቶችና አደጋዎች ስትል በጣም ደብቃ ነው የምትንቀሳቀሰው። በቲክቶክ መጠሪያ ስሟ ኢንድ ኦፍ ዴይስ በዚህ ጉዳይ ላይ በዚህችም ልጅ እንቅስቃሴ ተንተርሳ ያለችውን ነገር ነግሬያችሁ እንጠቀልላለን። እስቲ አንዴ ከልብ ሆነን እንስማት። የሴቶች እኩልነት የሚለው ሌላው የሃይማኖት አስተምሮን ከጥቅም ውጪ ለማድረግ እና እንደ አንድ ግብአት ሆኖ የሚያገለግል ነው። በነገራችን ላይ እነዚህን ሁሉ ነገሮች ቀደም ብለን አጀንዳ አድርገን የተነሳ ነው እና በዓለም ዘንድ እንዲጠነጠኑ በህግና በፖለቲካ ተካተው እውነትን እንዲያገኙ ስናደርግ ይህን በስተመጨረሻ የሚጠብቀንን ዘርፈ ስራ ለዓላማችን ማስፈጸሚያ እንዲረዳን ተገንዝበን የጀመርነው እንጂ እውነት የሴቶች እኩልነት አሳስቦን አይደለም። እዚህ ጋር በደንብ ስሙ። በሴቶች እኩልነት ያደገች ወደፊትም የምታድግ ዓለም የለችም። ዓለም በልዑላችን የጥበብ ልገሳና በእኛ በድቅሎች እውቀት ስልጣኔ እንጂ በወንድም በሴትም ሰው አላደገችም። እዚህ ጋር ድቅሎች የሚላቸው ከወደቁ መላእክት የተወለዱ ኒፍሊምስ፣ እንደገና ደግሞ ኢቭን የወደቁ መላእክት ለሰው ልጆች እንግዲህ የተለያዩ ጥበብን አስተምረዋል እና ያ ጥበብ ደግሞ ከእግዚአብሔር የተሰጣቸው ነው። እነሱ ለማይረባ ነገር የዋሉት ማለት ነው። እንደውም መጽሐፈ ሄኖክ ምዕራፍ 2 ላይ የተናቀ ጥበብን ለሰው ልጆች አስተማሩ ይላል እና ይህን እንድታሰምሩ ነው። እነሱ ድቅሎች ሲሉ ያው ከዘራቸው ከነዚህ እንደሚመዘዝ በተለይ ደግሞ በእንግሊዝ አስተዳደር ላይ ያሉት በሙሉ ሼፕ ሺፍተርስ ወይም ሬፕቲሊያንስ ናቸው። ከነዚህ ያረግ ነው ከነ ኒፍሊም ዘር ነው የሚመዘዙት እና ልዑላችን የሚሉት ያው ኦፍ ኮርስ ሰይጣንን ነው ከላይ ተወረወረውን ማለት ነውና እቺን ማብራራት ስላለብን ነው። እሺ እንቀጥልና አንብብ። ዓለም በልዑላችን የጥበብ ልገሳና በእኛ ድቅሎች እውቀት ስልጣኔ እንጂ በወንድም በሴትም ሰው አላደገችም አሉና ፈገግ አሉ። አዳራሹ መጠነኛ ጉርጉምታ ተደመጠ። በጉርጉምታው መሃል የጀርመኗ መሪ ከትከት ብለው መሳቅ ጀመሩ። አሮጊቷ የእንግሊዝ ንግስት ምን ነው አልተዋጠላችሁም እንዴ በማለት ፈገግ እንዳሉ ተሰርሳሪ አይኖቻቸው በጉባኤው ተቃዋሚዎች ላይ አፍጠው ቆዩና ለነገሩ እኔም ሴት ነኝ ለካ በሽሙጥ ሳቃቸውን ስቀው እጅግ በጣም አስገራሚ ነው። እንግዲህ ኢንድ ኦፍ ዴይስ በጣም ተደጋጋሚ እንደዚህ አይነት ምስጢራዊ ሴራዎችን በማጋለጥ የሚተካከላት የለም። በጣም ነው የምናመሰግነው። በዚህ አጋጣሚ ለኔ ቅድም እንዳልኳችሁ ቆንጆ ሪፈረንስ ናትና እንግዲህ በእንዲህ አይነት መንገድ ገለጥለጥ አድርገዋለች። ፌሚኒዝም በኢትዮጵያ ይዞ እየመጣ ያለው የመብት ተቆርቋሪነትን ሳይሆን አደጋ ነው። ይሄንን ለማለት እወዳለሁኝ። ዓለም አቀፍ ሐሳቦችም ስለተቀነቀኑ ኢትዮጵያ ውስጥ ለውጥ ይመጣል ማለት አይደለም። ኢትዮጵያ በርካታ ጎጂ ባህሎችና ጎጂ ልምዶችን የምታክምበት ሃይማኖታዊ እሴት ያላት ሀገር ናት። በእስልምና በሉት በክርስትና በፕሮቴስታንት ማከም የምትችልበት ፕሮቴስታንቱን እንኳን ተውት፣ በሁለቱ ቤተ እምነት ግን በደንብ ማከም የምትችልበት ነገር እንዳለ አስባለሁ። አውጋዥ የሆኑ በጣም በርካታ የሆኑ
አስተምህሮች ስላሉ ማለት ነው። ስለዚህ በዚህ አይነት መንገድ ነገሮችን ማከም በምትችል ሀገር ላይ እንደው የሆነ ነገር አወኩላችሁ ተብሎ ይዞ ማስገባት በጣም ትክክል አይደለም። ፌሚኒዝምን የምታቀነቅኑ ሴቶች እንደው ከዚህ ነገር ውጪ ነው የምናስበው የምትሉ ካላችሁ አሁን የተናገርኩትን ፋቁት፣ እጠቡት። ይሄ ግብረ ሰዶማዊነትን አቧራ አራግፉት። እየተንደረደረ ያለው ወደዛ ስለሆነ እናመሰግናለን። ቴዶ ዘሩፋኤል በቴዶ ቲዩብ ይቀጥላል። በተከታይ ጊዜ በሌሎች ርዕሰ ጉዳዮች እንገናኛለን። ለዛሬ ፌሚኒዝም በኢትዮጵያ የኢትዮጵያን ልማድ የኢትዮጵያን ባህል ለማጉደፍ በግብረ ሰዶማዊነት መልክ ለመቀባት እየተንደረደረ ያለ ጉዳይ ነው። ይህንን አጠንክረን እናገራለን። እግዚአብሔር ይስጥልን። በጣም እናመሰግናለን። የቀጣይ ጊዜ ሰው ይበለን። ሰላም